ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ትክክለኛና የሚሰራ የባይቢት ቨርቹዋል ማስተር ካርድ እንዴት አድርጋችሁ ማውጣት እንደምትችሉ አንድ ባንድ አሳያችኋለሁ። እንደምታውቁት ባይቢት በጣም የታወቀ የክሪፕቶ ኤክስቼንጅ ፕላትፎርም ነው። ይሄ ፕላትፎርም ደረጃውን ከፍ በማድረግ ሁሉም ዩዘሮቹ ሊጠቀሙበት የሚሰራ ትክክለኛ የባይቢት ማስተር ካርድ ማውጣት የምንችልበትን ፊቸር ጨምሯል። ነገር ግን ይሄንን ቱቶሪያል ይሄንን ቪዲዮ በጣም ብዙ ዩቲዩበሮች ሰርተውት አይታችሁ ሊሆን ይችላል። እኔ ግን የምነግራችሁ አንድ በጣም ብዙዎቹ የማይነግራችሁ ለየት ያለ ነገር አለ። እሱ ምንድነው? ስለ ቨርቹዋል ካርዶች። ያው እንደምታውቁት የተለያዩ አይነት ቨርቹዋል ካርዶች አሉ። እኔም በተደጋጋሚ የሰሩሃቸው ካርዶች አሉ። ስለዚህ እነዚህ ቨርቹዋል ካርዶች ላይ ብዙ ሰዎች ኮምፕሌን ያነሳሉ። አይሰሩም፣ እንደዚህ አይነት ክፍያ ልንፈጽም ስንል እየሰሩን አይደለም፣ የተለያዩ ኮምፕሌን ይነገራል። እነዚህ ቨርቹዋል ካርዶች ምን እንደሆኑ፣ ለምንድነው ክፍያ የማይፈጽሙልን የሚሉትን ዝርዝር ነገሮች መጨረሻ ላይ ከቪዲዮ በኋላ ነግራችኋለሁ። መጀመሪያ ግን እንዴት ማውጣት እንደምትችሉ አንድ ባንድ ያለውን ስቴፕ ላሳያችሁና ቀጣይ ደግሞ ሌላውን ነገር ነግራችኋለሁ። ባይቢት አፕሊኬሽናችሁን ከከፈታችሁ በኋላ እንደዚህ ነገር ይመጣላችኋል። እዚህ ጋር ቀጥታ ሰርች ባሩ ላይ ሄዳችሁ ካርድ ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ አይነት ነገር ይመጣላችኋል። ይሄንን ክሊክ ታደርጋላችሁ። እንደዚህ ካደረጋችሁ በኋላ እንደ አይነት ምርጫዎች ይመጡላችኋል። አፕላይ ናው ትሉታላችሁ። ከዛ ካንትሪ ኦፍ ሬዚደንስ ኢትዮጵያ የሚለውን አውቶማቲካሊ መርጧል። ያው በአይፒ አድሬሳችሁ መሰረት ቪፒኤን ምናምን ካበራችሁ አጥፉት። ከዛ ኮንፈርም ትሉታላችሁ። ቬሪፋይ ካደረጋችሁ እንደዚህ ራይት ምልክት ያመጣላችኋል። ቬሪፋይ ካደረጋችሁ ደግሞ ቬሪፊኬሽን ኤረር ምናምን ይላችኋል። ይሄንን ኔክስት ትሉታላችሁ። ይሄ የመጀመሪያው ኤሊጂቢሊቲ ነው። ከዛ ካንትሪ አውቶማቲካሊ ኢትዮጵያ ይመርጣል። አድሬስ ኦፕሽናል ነው። ይሄንን አለመሙላት ትችላላችሁ። ከዛ ሲቲ የሚለውን አዲስ አበባ ልበለው፣ እኔ አዲስ አበባ ስለምኖር። ፕሮቪንስ የሚለውም አዲስ አበባ ኢትዮጵያ ልበለው። ከዛ ፖስታል ኮድ የሚላለ ፖስታል ኮድ የምታስገቡት የየአካባቢያችሁን ፖስታል ኮድ ነው። አብዛኛውን አዲስ አበባ አካባቢ ካላችሁ 1000 ነው። ሌሎች አካባቢዎች ካላችሁ ደግሞ የተለያየ ፖስታል ኮድ አለ። ይሄ ጉግል ላይ ገብታችሁ የኢትዮጵያ ፖስታል ኮድ ብላችሁ ሰርች ብታደርጉ ዝርዝር መረጃ ያመጣላችኋል። እዛ ጋር ማድረግ ትችላላችሁ። ወይም ደግሞ እኔ ቴሌግራም ቻናል ላይ ገብታችሁ ፖስታል ኮድ ብትሉ የሆነ ፒዲኤፍ አለ እና የአዲስ አበባ፣ የጅማ፣ የአማራ ክልል፣ የትግራይ እንደዚህ አካባቢዎቹን ፖስታል ኮዳቸውን ተዘርዝሮ ታገኛላችሁ። እሱን መሙላት ትችላላችሁ። ከዛ ኮንፈርም ትሉታላችሁ። ኦኬ ስትሪት የሚለውን እዚህ ጋር ስትሪት የሚለውን አልሞላሁም። ስትሪት የሚለውን አዲስ አበባ ወሎ ሰፈር ልበሉ። በቃ እንደዚህ አድርጌ ኮንፈርም ብለዋለሁ። ከዛ እነዚህን አዲሽናል ኢንፎርሜሽኖች ትሞላላችሁ። ዋት ኢዝ ዮር ኤምፕሎይመንት ስታተስ የሚለውን ደግሞ ኤምፕሎይድ አንኤምፕሎይድ እና ማድረግ ትችላላችሁ። እኔ ሰልፍ ኤምፕሎይድ ላድርገው። ዋት ኢዝ ዮር ሶርስ ኦፍ ኢንካም ይሄ ላድርገው። አኑዋል ኢንካማችሁን ከስንት እስከ ስንት ነው? ይሄ ላድርገው። ከዛ ኔክስት የሚለውን ትነካላችሁ። እሺ ከዛ ስልክ ቁጥራችሁን አስገቡ፣ ኢሜል አስገቡ ይላችኋል። እነዚህን በስነ ስርዓት ማስገባት አለባችሁ። ለምሳሌ እዚህ ጋር አድ ኒው የሚለውን ክሊክ አድርጌ ስልክ ቁጥሬን አስገባለሁ። ልክ እንዳስገባችሁ በስልክ ቁጥራችሁ ቬሪፊኬሽን ኮድ ይላክላችኋል። እሱን ትጠብቁና ካላከላችሁ ኢንተርኔታችሁን ቼክ አድርጉ ምናምን ገብቶልኛል። ስለዚህ እዚህ ጋር አስገባለሁ። በቴክስት እምቢ ካላችሁ ይደወልላችኋል። እሱን ታነሱትና ላውድ አድርጋችሁ ቁጥሩን ታስገባላችሁ። ኢሜል ኦልሬዲ አስገብታችኋል። ስለዚህ ስልክ ቁጥራችሁና ይሄን ሁለቱን እንትን ካላችሁ ይሄ ሪፈራል ኮዱ ኦፕሽናል ነው። ሁለቱን ቲክ ካደረጋችሁ በኋላ ሰብሚት ትሉታላችሁ። ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ይላል። በቃ አሁን አንደር ሪቪው እያለ ነው። ከተወሰነ ጊዜ በኋላ ይመጣልናል ማለት ነው። እሺ እዚህ ጋር ዩር ካርድ አፕሊኬሽን ኢዝ አፕሩቭድ ይላል። ስለዚህ ካርዴን ገብቼ ቼክ ላድርግ። እዚህ ጋር ኢሜልም ተልኮልኛል። ስለዚህ ገብቼ ካርዴን አየዋለሁ ማለት ነው። እሱን ክሊክ ካደረግኩ በኋላ ካርዴን እያየሁት ነው። ይሄንን ይመስላል ማለት ነው ካርዴ። ኔክስት ብዬ እዚህ ጋር የሞላሁት ምናምን እዚህ ጋር ያሳያል። አቬሌብል ባላንስ 00 ሁሉ ነገር 0 ነው። ስለዚህ መክፈል የምንችለው ደግሞ በእነዚህ ነው። ዝርዝር ነገሩን አሳያችኋለሁ። እዚህ ጋር ክሊክ አድርጌ ይሄንን ወርታች ስዋፕ አድርጌ አያችሁታ። ልክ በዚህ መሰረት ካርዴን ያሳየኛል ማለት ነው። በቃ ትክክለኛ ቨርቹዋል ካርድ ነው ማለት ነው። ይሄን ኮፒ ማድረግ ከፈለጋችሁ እዚህ ጋር ለሲቪቪ ናምበር አለ፣ ኤክስፓይሬሽን ዴት አለው፣ ኤቭሪቲንግ። እዚህ ጋር ካርዱ ጋር እንደምታዩት ምንም አይነት ባላንስ አያሳየኝም። ስለዚህ ከሌላ ከኦኬክስ ወደዚህ ዲፖዚት አድርጌ እንዴት እንደማድረግ አሳያችኋለሁ። መጀመሪያ ቶፕ አፕ የሚለውን ትነካላችሁ። ዲፖዚት ክሪፕቶ የሚለውን ትነካላችሁ። ከዛ ያው ዩኤስዲቲ ነው የምፈልገው። ስለዚህ ዩኤስዲቲ የሚለውን እመርጥና በየትኛው ይሻለኛል? በቶን ይሻለኛል። ምክንያቱም ትንሽ ረከስ ስለሚል ትራንዛክሽን ፊው ማለት ነው። ይሄንን ኮፒ አደርግና ኦኬክስ ጋር ገባለሁ። ኦኬክስ ጋር የተወሰነ ስላለኝ ማለት ነው ዩኤስዲቲ ወደዚህ ልካለሁ። እዛው ካርዱ ጋር ካላችሁ ሰየው። ካርዱ ጋር ከሌላችሁ ግን በዚህ መሰረት ወደ ካርዱ ለመላክ ግዴታ ከሌላ ኤክስቼንጅ ከባይናንስ ከኦኬክስ ወይም ደግሞ ከሌላ ከፈለጋችሁ መላክ ትችላላችሁ። አሁን ኦኬክስ ጋር ገብቻለሁ። እዚህ ጋር አሴትስ የሚለውን ነካልና ዊዝድሮው የሚለውን ነካለሁ። ዊዝድሮ ክሪፕቶ የሚለውን እመርጣለሁ። ዩኤስዲቲ ነው የምፈልገው። ኤክስቼንጅ ኦን ቼን ዋሌቶች ላይ ስለምልክ እንደዚህ ካረኩ በኋላ እዚህ ጋር የምመርጠው
ቶን ነው። ሶ ቶን ከመረጥኩ በኋላ እዚህ ጋር አድሬሱን ፔስት አድርጋለሁ። ኮሜንቱን ኮፒ አድርጌ መጥቼ እዚህ ጋር ፔስት አድርጋለሁ ኮሜንቱንም። ከዛ ማክሲመም 10 ላድርገው እስኪ 11 ላድርገው ምክንያቱም የተወሰነች 0.something ስለሚቆርጥ ከዛ ሰሚት እለዋለሁ ማለት ነው። 0.15 ነው የሚቆርጠው ደስ የሚለው በቶን ስትጠቀሙ። ቶን ብሎክቼን የሚቆርጠው ትንሽ ነው። ምናልባት ግን ሌላ ብሎክቼን የሚጠቀሙ ከሆነ ሊጨምርባችሁ ይችላል። ስለዚህ ይሄ አሪፍ ስለሆነ ይሄን ይመርጥ። ከዛ ኮንፈርም እለዋለሁ። ከዛ ዩዝ ፓስኪ ወይም ሌተር እለዋለሁ። እሱን ያው በራሳችሁ መሄድ ትችላላችሁ። ኦኬ ሶ 10.8 USDT ወደዛኛው አካውንቴ መግባት አለበት ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት አሁን ካርዴ ባላንሱ 10.7 USDT አለው ማለት ነው። ስለዚህ እዚህ ጋር ያለውን እዚህ ጋር ወርታች ይሄንን ስዋፕ አድርጋችሁ ይሄንን ካያችሁ በኋላ ከሰጣችሁን ካርድ ለተለያዩ ክፍያዎች ልትጠቀሙበት ትችላላችሁ። ስለዚህ ይሄን ይመስላል የካርዱ አወጣጥ። እዚህ ጋር ሆልደር ኔም እዚህ ጋር አለላችሁ፣ ኤክስፓይሬሽን ዴት፣ CVV፣ ካርድ ናምበር የሚሉ ነገሮች እዚህ ጋር አሉ። ስለዚህ ይሄንን ይመስላል። ቪዲዮ ላይ እንዳያችሁት ፓስፖርት ወይም ደግሞ ናሽናል አይዲ ወይም የተለያዩ መታወቂያዎች ካሏችሁ የባይቢት አካውንታችሁን ቬሪፋይ አድርጋችሁ የሚሰራ ትክክለኛ የባይቢት ቨርቹዋል ካርድ ማውጣት ትችላላችሁ። ስለ ቨርቹዋል ካርዶች ምንነት አንዳንድ ነገሮችን ልንገራችሁ። እንደምታውቁት ቨርቹዋል ካርዶች ማለት ወይም ቨርቹዋል ቪዛ ካርድ ሊሆን ይችላል፣ ቨርቹዋል ማስተር ካርድ ሊሆን ይችላል። እነዚህ ካርዶች ፕሪፔይድ ናቸው። ፕሪፔይድ ማለት ኦልሬዲ ካርድ ሰጥቷችሁ ልክ እንደ ኤቲኤም አይነት ሳይሆኑ ፕሪፔይድ የሆኑ የተሞላባቸው ካርዶች ናቸው። ስለዚህ እነዚህ ካርዶች የሆነ ካምፓኒ ከሆነ እንትን ጋር ከማስተር ካርድ ይገነጋገርና API ምናምን ይባላል። በሱ ኮሙኒኬሽን አማካኝነት ካርዶችን ለኛ ይሰጠናል ማለት ነው። KYC ቬሪፋይ አድርገን ካርዶችን እናገኛለን። ትልቁ ቁም ነገር ፕሪፔይድ የሚለው ጋር ነው። አንዳንድ ትራንዛክሽኖች ለምሳሌ የሆነ ነገር ለመክፈል ስትፈልጉ አማዞን ሊሆን ይችላል ወይም ደግሞ የተለያዩ እቃዎችን ስትገዙ የትምህርት ቤት ክፍያዎችን ስትገዙ እንደዚህ የተለያዩ ነገሮችን ኦንላይን ላይ መግዛት ስትፈልጉ የፕሪፔይድ ካርዶችን የማይቀበሉ ከሆነ መግዛት አትችሉም። ለምሳሌ የፌስቡክ ቡስት ለማድረግ አንዳንድ ቨርቹዋል ካርዶችን ይፈቅዳል፣ አንዳንዶችን ደግሞ አይፈቅድም። ስለዚህ የሆነ ቨርቹዋል ካርድ አግኝታችሁ ሁሉም ጋር ተጠቀሙታላችሁ ማለት አይደለም። ነገር ግን ቤዚክ የሆኑ ሀገራችን ላይ እንደነ አሊኤክስፕረስ፣ አሊባባ፣ አማዞን አይነት እንትኖች ይቀበላሉ። ሌሎች ደግሞ እንደ ስፖቲፋይ እንደ ኔትፍሊክስ አይነት ካምፓኒዎች ደግሞ ይሄን ነገር የሚቀበሉ አይመስለኝም። ለምሳሌ ኔትፍሊክስ የተወሰኑ ካርዶችን እንቢ ብሎኛል። ስለዚህ እንደ ይሄ ነገሮችን ላይቀበሉ ይችላሉ። አይቀበሉም ማለት ካርዱ ስተት ነው ወይም ደግሞ ስካም ነው ማለት አይደለም። ገብታችኋላ? ትወስዱት ላይክ እናንተ ኤግዛክትሊ ይፈልጋችሁ ለምሳሌ ለአማዞን ከሆነ አማዞን ላይ ያ ካርድ የማይቀበለው ከሆነ በቃ ምንም ማድረግ አትችሉም። ገብታችኋላ? ፕሪፔይድ የማይቀበሉ ስላሉ ማለት ነው። ሌላ ምሳሌ ደግሞ ልንገራችሁ። ለምሳሌ በፊት የቴሌግራም ፕሪሚየም ለማድረግ የፒፕል የሚባለው ካርድ ተጠቀመው ነበር እኔ በግሌ። አሁን ግን እሱንም አይቀበልም። አሁን አይ ቲንክ የቴሌግራም ፕሪሚየም እንደዚህ ቨርቹዋል ካርዶች ሙሉ በሙሉ ከልክሏል ብዬ አስባለሁ። እነዚህ ማድረግ አትችሉም። ስለዚህ ቨርቹዋል ካርዶች የሚሰሩበት ነገር አለ፣ የማይሰሩበት ነገር አለ። ከዚህ በፊት እዚህ ካላችሁ ስለ መላ ካርድስ አሁን መላ ካርድ ተቀይሮ ዜማ ካርድ ተብሏል። ስለ መላ ካርድ ዩቲዩብ ላይ የሰራሁላችሁ ቪዲዮ ነበረ። እሱም ከሌሎች የሚለይ አይደለም። ልክ ቨርቹዋል ካርድ ነው። እሱም ቨርቹዋል ካርድ አንዳንድ ቦታ ይሰራል፣ አንዳንድ ቦታ ይሰራል። ለምሳሌ እኔ ስፖቲፋይ ላይ ሞክሬዋለሁ ይሰራል፣ አሊኤክስፕረስ ላይ ሞክሬዋለሁ ይሰራል፣ ሌሎች እንትኖች ላይ ይሰራል። ነገር ግን እናንተ የሞክራችሁት ኤግዛክትሊ እዛ ጋር ላይሰራላችሁ ይችላል። ስለዚህ አንዳንድ ልጆች በኮሜንት መታችሁ እንደዚህ አይሰራም እኮ ምናምን ያላችሁ ትኖራላችሁ። ስለዚህ ላይሰራ ይችላል። ይሄ አሁን የነገርኳችሁ የዚህ የመላ ካርድ ወይም የዜማ ካርድ እንትን ብቻ ሳይሆን ሁሉም ካርዶች እንደዚህ ናቸው ማለት ነው። ሌላኛው የቨርቹዋል ካርዶች ችግር ያው API ስለሆነ ሊቋረጥ ይችላል ወይም ደግሞ አንዳንዴ ያው ሜንቴን ላይ ይደረግ ይችላል። ችግር አለ። ይወጣል፣ ይገባል፣ ላይሰራ ይችላል። እንደዚህ ገብታችኋል። ኮንቲኒየስ የሆነ ሜንቴናንስ ይፈልጋል። እሱም አንደኛው የቨርቹዋል ካርዶች ችግር ሌላኛው ሪዝን ነው ማለት ነው። ይሄ ከዚህ በኋላ ቨርቹዋል ካርዶችን የምትጠቀሙ ከሆነ አንድ ወሳኝ ነገር ልንገራችሁ። ቨርቹዋል ካርዶች እንደነገርኳችሁ በተለያየ ጊዜ ፌል ሊያደርጉ ይችላሉ፣ ከዛ ደግሞ ሊሰሩ ይችላሉ። ኦን ኤንድ ኦፍ ናቸው። እነዚህ ካርዶችን ስትጠቀሙ በጣም ብዙ ብር አትሙሉባቸው። ላይክ ብዙ USDT አትሙሉ። የምትከፍሉት ክፍያ $5 ከሆነ 5 something ሙሉና በሱ ገብታችሁ ቼክ አድርጋችሁ ከከፈላችሁ በኋላ ከዛ ዜሮ አድርጉት። ደግሞ ስትፈልጉ እንደዚህ እየሞላችሁ ተጠቀማላችሁ እንጂ $50-60 ከሞላችሁ በኋላ $10 ተጠቅማችሁ $40 ሊይዝባችሁ ይችላል። ስለዚህ እንደዚህ አታድርጉ። ይሄንን የባይቢት ቨርቹዋል ካርድ የምትጠቀሙ ከሆነ የሚሰጣችሁ አንዳንድ አድቫንቴጆች ልንገራችሁ ከሌሎች ቨርቹዋል ካርዶች አንፃር። የመጀመሪያው ያው ባይቢት የታወቀ ካምፓኒ ነው፣ ትልቅ ካምፓኒ ነው። የሚሰራው ይሄን ቨርቹዋል ካርድ ብቻ አይደለም፣ ትልቅ የሆነ የኤክስቼንጅ ፕላትፎርም ስለሆነ ካርዱ ላይ እምነት እንድንጥል ያግዘናል። ፌል የማድረግ እድሉ በጣም ዝቅተኛ ነው። ሌላኛው ነገር ደግሞ ቀጥታ የተለያዩ ታፕቶርና ኤርድሮፖችን እየሰራችሁ ገንዘብ ወይም ደግሞ USDT የምታገኙ ከሆነ ወደ ባይቢት አካውንታችሁ ልካችሁ እሱን ስዋፕ በማድረግ ቀጥታ ቶፕ አፕ ማድረግ ትችላላችሁ። ይሄ ሌላኛው አድቫንቴጅ ነው። ሌላኛው ሶስተኛው አድቫንቴጅ ደግሞ ኤክስቼንጅ ሬቱ በጣም ዝቅተኛ ነው። አይታችሁ ከሆነ የተለያዩ ነገሮች ለምሳሌ አሁን ቢትኖ የምትጠቀሙ ከሆነ ከባይናንስ ቶፕ አፕ ስታደርጉ ቢትኖ በጣም ውድ ነው። $1 ምናምን ይቆርጣል። ከ100 በታች
ከታች አይ ቲንክ $1 ደግሞ በጣም ውድ ነው። እዚህ ጋር ግን 0 something ነው የሚቆርጠው። ያ ማለት ኦልሞስት በነፃ በሉት። ስለዚህ ይሄን አድቫንቴጅ ታገኛላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ላይክ ብታረጉትና አዳዲስ ቤተሰቦች ከሆናችሁ ደግሞ ወደፊት የተሻሉ ነገሮችን ስለምሰራ ሰብስክራይብ ብታደርጉ ደስ ይለኛል። ይመቻችሁ። ፒስ